ما على عثمان ما فعل بعد كذب على مسرا وانجل አይጎዳውም ነብዩ አለይሂ ሰላቱ ወሰለም እንደምታውቁት ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ غزوة ሙእታ ላይ ኻሊድ ሰራዊትን ይዞ ተመለሰ ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው አለይሂ ሰላቱ ወሰለም አሁን ከአረብ ውጭ ሆነ ጠላት መጥቶብናል ሰራዊት ላስታጥቅ ብለው ተነሱ ይሄን ዲል ለማጥፋት ያልተሞከረ የለም ከመነሻው ሊያዳፉ ከዛም ሰራዊት አደራጁ ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው ፈረስ የለም ግመል የለም ጦር የለም ጋሻ የለም ምን ያርጉት منبراቸው ላይ ወጡና من يجهز لنا جيش العسرة ሰራዊቱን ማን ነው የሚያስታጥቀው እናንተ ባለ ሀብቶቹ ወደ ተቡክ ለመሄድ 700 ኪሎ ሜትር في حر شديد وسفر بعيد وعدو قوي عنيد ከባድ ተፋላሚ የሩም ጦር ነው ያለው ሰፈሩ ሩቅ ነው ፀሐይ ነው መጓጓዣ ያስፈልጋል ዑስማን ተነሳን ያ አላህ መልእክተኛ 100 አላቸው ግመል بأحلاسها وأكتابها አላቸው 100 ግመል አህላስ ማለት ጀምዕ ሕልስን አህላስ ማለት ለጦረኛ ሰይፉ ጎራዴው ጋሻው ሁሉ ነገሩ ትጥቁ አህላስ ይባላል አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው ልብሱ ምግቡ ምናም 100 ግመል ከነሙሉ ትጥቁ አላቸው ልብ በሉ 100 መኪና ማለት 100 መኪና የሚሰጥ ባለ ሀብት አለ እንዲ ቆራጥ ይሆናል ለአኺራው የሚያሻግር ነብዩም ሰለላሁ ዐለይሂ ወሰለም اللهم ከዑስማን እኔ ወድጃለሁ አንተ ወደዳል መረቀን ዑስማን ያ አላህ መልእክተኛ 100 ጨምር ያለው አለ አላህ ወይ እኔ ከዑስማን ወድጃለሁ አንተ ወደዳል ያ አላህ መልእክተኛ ሌላ 100 ጨምር ያለው አለ ከነሙሉ ትጥቁ ነብዩ በጣም ደስ አላቸው ዞር አለና 1000 የወርቅ ሳንቲም ይዞ መጣ እጃቸው ላይ አፈሰሰው ነብዩን አለይሂ ሰላቱ ወሰለም ያ አላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ ያገላበጡ ما ضر عثمان ما فعل بعد اليوم عثمان ከዚህ በኋላ የሚሰራው ወንጀል አይጎዳውም እንኳን ወንጀል ማይሰራው ما على عثمان ما فعل بعد اليوم የፈለገውን ይስራ ከዚህ ሐሰና ጋር የሚጋፋ ወንጀል አይመጣ መረቀን ዑስማን ከዛም ተመለሰና 300 ላይ ቆመ 900 አደረሰው 50 በሬ ጨመረበት የሰጠው ማለት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊዮነር ዑስማን ኢብኑ አፋን